ጤና ይስጥልኝ። ዛሬ በዚህ ትንታኔያችን ዝቅተኛ ግብዓት ባላቸው አካባቢዎች ለሚሰሩ የአይን ሕክምና ባለሙያዎች እጅግ በጣም ወሳኝ ስለሆነ አንድ መመሪያ እናወራለን። የግሎባል አይ ሄልት ሃንድቡክ ወይም የዓለም አቀፍ የአይን ጤና መመሪያ ይባላል። እሺ፣ ይህ መመሪያ የመጀመሪያና የሁለተኛ ደረጃ ሕክምና ሰጪዎችን እንዴት እንደሚያበረታታ እናያለን። ቀጥታ ወደ ጉዳዩ እንግባ። የችግሩን ስፋት ለመረዳት የዓለም ጤና ድርጅት ያወጣውን መረጃ እንመልከት። በዓለም ዙሪያ 2.2 ቢሊዮን የሚሆኑ ሰዎች የእይታ ችግር ወይም አይነ ስውርነት አለባቸው። አዎ 2.2 ቢሊዮን። ይህ ቁጥር ምን ያህል ግዙፍ እንደሆነ አስቡት። ይህንን አሃዝ ክሊኒኮች በሚገባ መገንዘብ አለባቸው። ይህ ደግሞ የላንሴት ግሎባል ሄልት ኮሚሽን ያቀረበውን አስቸኳይ ጥሪ በደንብ ያስረዳናል። ጥራቱን እየጠበቀ የአይን ሕክምና አገልግሎት በሁሉም ቦታ እኩል እየተሰጠ አይደለም ይለናል። ስለዚህ ውጤታማ፣ ደህንነቱ እየተጠበቀ እና ሰውን ማዕከል ያደረገ እንክብካቤ ለማቅረብ የሁላችንም የጋራ ርብርብ ያስፈልጋል ማለት ነው። በዚህ ትንታኔያችን የምንከተለው ግልጽ የሆነ መንገድ አለ። መጀመሪያ ስለ ዓለም አቀፉ የአይን ሕክምና ቀውስ እናወራለን። ቀጥሎም ዝቅተኛ ግብዓት ያላቸውን ክሊኒኮች ማብቃት፣ ድንገተኛ የአይን ሕክምናዎችን መለየት፣ ከባድ የአይን አደጋዎችን ማከም፣ የእይታ ችግሮችን ማስተካከል እና በመጨረሻም ስርዓታዊ ለውጥ ለማምጣት የሚያስችሉ ፕሮቶኮሎችን እንመለከታለን። ክፍል 1 የዓለም አቀፉ የአይን ሕክምና ቀውስ። በመጀመሪያ የዚህን ቀውስ ግዝፈት በደንብ እንመርምር። ታዲያ እዚህ ላይ በጣም የሚገርመው ነገር ምንድን ነው? የእይታ ችግር ካለባቸው 3.2 ቢሊዮን ሰዎች መካከል ከ1 ቢሊዮን በላይ የሚሆኑት ሙሉ በሙሉ መከላከል ወይም መታከም የሚችሉ ህመሞች ያሉባቸው ናቸው። አያችሁ አይደል? ይህ ማለት ግማሽ ያህሉ ሰዎች በቀላሉ ሊድኑ ይችሉ ነበር ማለት ነው። እናም ይህ ሸክም በተለይ በእስያ ፓሲፊክ ክልል እጅግ ከባድ ነው። ለምን ቢባል ህዝቡ በፍጥነት እያረዘ ስለመጣ እንዲሁም ከፍተኛ የሆነ የኢኮኖሚ እና የሀብት አለመመጣጠን ስላለ ነው። እነዚህ ልዩነቶች ጥራቱን የጠበቀ የአይን ሕክምና በተገቢው ሁኔታ እንዳይደርስ ትልቅ ማነቆ ሆነዋል። ክፍል 2 ዝቅተኛ ግብዓት ያላቸውን ክሊኒኮች ማብቃት። ታዲያ እነዚህን ክሊኒኮች እንዴት ማብቃት እንችላለን? ይህንን ክፍተት ለመሙላት የሲንጋፖር ብሔራዊ የአይን ማዕከል ግሎባል አይ ሄልዝ የተሰኘውን ተነሳሽነት ጀምሯል። በዚህም በግንባር ቀደምትነት ለሚሰሩ ክሊኒኮች መመሪያ እንዲሆን ይህንን እጅግ ጠቃሚ እና ለአጠቃቀም ምቹ የሆነ የእጅ መጽሐፍ አዘጋጅቷል። እንግዲህ ይህ መጽሐፍ ለመጀመሪያና ሁለተኛ ደረጃ ሕክምና ሰጪዎች ትልቅ መሳሪያ ነው። ክፍል 3 ድንገተኛ የአይን ሕክምናዎችን መለየት ወይም ትሪያዥ ማድረግ። ይህ መጽሐፍ አደገኛ ለሆኑ የአይን ህመሞች ፈጣን ምላሽ ለመስጠት ወሳኝ ነው። እስቲ አንድ ጥያቄ እናንሳ። የላቁ የሕክምና መሰረታዎች በሌሉበት አካባቢ አንድ ባለሙያ ድንገተኛ የእይታ ማጣት ያጋጠመውን ታካሚ እንዴት ቅድሚያ ሰጥቶ ሊመረምር ይችላል? ያለምንም ዘመናዊ መሳሪያ ምን አይነት ተግባራዊ እርምጃዎችን መውሰድ አለበት? መፍትሄው እጅግ የተዋቀረ የውሳኔ መስጫ ዛፍ ወይንም ፍሎቻርት ነው። ይህ አሰራር ባለሙያዎችን የህመም ስሜትን እና የብሌን ችግሮችን ደረጃ በደረጃ በመገምገም ኢንዶኦፍታልማይቲስ ወይም አጣዳፊ ግላኮማ ያሉ አደገኛ በሽታዎችን በትክክል እንዲለዩ ይመራቸዋል። እነዚህ ፍሎቻርቶች ባለሙያዎች ስልታዊ በሆነ መንገድ ትክክለኛ ምርመራ ላይ እንዲደርሱ እና ፈጣን የመጀመሪያ ደረጃ ሕክምና እንዲጀምሩ ያግዛቸዋል። ይህ ደግሞ እጅግ አስፈላጊ ሲሆን ብቻ ታካሚዎችን ወደ ከፍተኛ ሕክምና ማዕከላት ደህንነቱ በተጠበቀ እና እንከን የለሽ በሆነ መንገድ ሪፈር ለማድረግ ያስችላቸዋል። አሰራሩን በጣም ያቀለዋል። ክፍል 4 ከባድ የአይን አደጋዎችን ማከም። ቀጥለን ደግሞ በአካላዊና ኬሚካላዊ ምክንያቶች የሚመጡ ከባድ አደጋዎችን እንዴት ማከም እንደሚቻል እንመልከት። የእጅ መጽሐፉ እጅግ ጠቃሚ የሆኑ ተግባራዊ አመለካከቶችን ያካትታል። በተለይ ግብዓት በሌለባቸው ቦታዎች ለሕግ ነክ ጉዳዮች ሲባል ግልጽ መዝገብ መያዝ፣
የህመሙን መሻሻል ለመከታተል ፎቶግራፎችን ማንሳት እና ለተወሳሰቡ አደጋዎች ታካሚዎች እውነታውን ያገናዘበ ተስፋ እንዲኖራቸው ማስተዳደር ምን ያህል አስፈላጊ እንደሆነ አጥብቆ ያሳስባል። በተጨማሪም ለክሊኒኮች ወሳኝ የሆኑ የአካል ምርመራ ጥንቃቄዎች ተሰጥተዋቸዋል። ለምሳሌ አይን ተከፍቷል ተብሎ ከተጠረጠረ በአይን ላይ አላስፈላጊ ጫና ከማድረግ መቆጠብ እና እንደ የደም ስሮች መገራጥ ያሉ ጥቃቅን የኢስኪሚያ ምልክቶችን በንቃት መከታተል እንዳለባቸው በግልጽ ያስረዳል። ክፍል 5 የእይታ ችግሮችን ማስተካከል ወይም ሪፍራክቲቭ ኤረርስን ማከም። ከድንገተኛ አደጋዎች ባሻገር ይህ ሌላው ወሳኝ ጉዳይ ነው። እዚህ ላይ እጅግ ሰፊ የሆነ ልዩነት እናያለን። በአንድ በኩል በሚሊዮኖች የሚቆጠሩ ሰዎችን እይታ በማሳጣት በትምህርትና በኢኮኖሚያዊ ዕድሎች ላይ የሚያደርሰውን ከባድ ዓለም አቀፋዊ ተጽዕኖ እናያለን። በሌላ በኩል ደግሞ መፍትሄው ምን ያህል ቀላል እንደሆነ እናስተውላለን። አዎ፣ ተመጣጣኝ ዋጋ ያላቸውን መነጽሮች በማቅረብ ብቻ በቀላሉ ማስተካከል የሚቻል ችግር ነው። ክፍል 6 ስርዓታዊ ለውጥ ለማምጣት የሚያስችሉ ፕሮቶኮሎች። በመጨረሻም ግለሰባዊ የክሊኒክ ተግባራት እንዴት ወደ ሰፊ ስርዓታዊ ለውጥ እንደሚያድጉ እንመርምር። የመጽሐፉ 4ኛ ክፍል ለተለያዩ የሙያ ዘርፎች ቡድን የሚሆኑ ሊሻሻሉ የሚችሉ መደበኛ የአሰራር ፕሮቶኮሎችን አጠናቅሯል። ከኢንፌክሽን ቁጥጥር ጀምሮ እስከ መረጃ ኦዲት ድረስ ያሉትን ያካትታል። ይህ ደግሞ የመጀመሪያ ደረጃ የሕክምና ተቋማት ጠንካራና ደህንነቱ የተጠበቀ ምርጥ አሰራሮችን እንዲገነቡ ያረጋግጥላቸዋል። ከዚህም ባለፈ ባለሙያዎች እንደ ስማርት ስልኮች ያሉ ተደራሽ ቴክኖሎጂዎችን በመጠቀም ለታካሚዎች በአፍ መፍቻ ቋንቋቸው ስለ አይን ጤና ትምህርት እንዲሰጡ ይበረታታሉ። ይህ አካሄድ በክሊኒካዊ ሕክምና እና በማህበረሰቡ ግንዛቤ መካከል ያለውን ትልቅ ክፍተት በፍጥነት የሚያጠብ ነው። ስለዚህ የመጨረሻው ቁም ነገራችን ይህ ነው። እነዚህን ተግባራዊ እና ሕይወት አድን ፕሮቶኮሎች በቀጥታ በግንባር ቀደምት ባለሙያዎች እጅ ላይ በማስቀመጥ የነገው የዓለም አቀፍ የሕክምና ስርዓት ምን ያህል በፍጥነት ሊቀየር እንደሚችል ማሰብ አለብን። ዛሬም የመጀመሪያ ደረጃ ባለሙያዎችን ማብቃታችን ነገ ዓለም አቀፉን የጤና ስርዓት እንዴት ሊለውጠው ይችላል? ይህንን አብይ ጥያቄ እያሰላሰልን የዛሬውን ትንታኔያችንን እናጠናቅቃለን። ስለተከታተላችሁ እናመሰግናለን።